ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በዚህ ሰዓት በዚህ ጊዜ ያደረሰን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን አቡነ ኤልያስ የጋሞና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ዋና ኃላፊ፣ ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ሊቀ ጳጳስ፣ ብፁዕ አቡነ ገሪማ የጌዴኦ አማሮና ቡርጂ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋ ሆሮ ጉድሩ ሀገረ ስብከት ሊቀ ጳጳስ፣ በዛሬው ዕለት በዚህ ቦታ ያላችሁ ከጠቅላይ ቤተ ክህነት ለዚህ በዓል የታደማችሁ ጥሪ ተደርጎላችሁ የመጣችሁ አባቶች፣ ወንድሞችና እህቶች እንዲሁም የሀገረ ስብከታችን የመምሪያ ክፍል ኃላፊዎች፣ የዚህ ሀገር ሽማግሌዎች፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ ምዕመናንና ምዕመናን ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ለዚህ በታላቁ በዓል ያደረሰን ያደረሳችሁ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ጠብቆ አባቶቻችንን ከተነሱበት ቦታ አንስቶ ወደዚህ ቦታ ጠብቆ በሰላም በጤና አድርሷቸው ይህ ሀገረ ስብከት ይህንን ሲያስገነባ የነበረውን ይህን ሕንፃ ለምርቃት በዚህ በመካከላችን ስለተገኙና እነሱንም እግዚአብሔር በረድኤቱ ሳይለያቸው ጠብቆ ለዚህ ስላደረሳቸው ለእግዚአብሔር ክብር ምስጋና ለእሱ ይሁን። አላበዛባችሁም። እንግዲህ ይህ ተመርቆ ዛሬ አባቶቻችን ሪባን ቆርጠው አገልግሎት እንዲሰጥ አድርገዋል እና ብዙ ስራ እያላቸው ብዙ ውጣ ውረድ እያላቸው ይህን ሀገረ ስብከት አክብረው ይህን ሕዝብ አክብረው ከዚህ ሕዝብ የሚበልጥብን ነገር የለም ብለው በእኛ መካከል የተገኙ አባቶቻችን በታላቅ እልልታና ጭብጨባ እንድታመሰግኗቸው ፈልጋለሁ። ነገ ሰፊ ፕሮግራም አለን። የምረቃውም የበለጠ ፕሮግራሙ በነገው ዕለት ስለሚከናወን የአሁን ሪባኑን አባቶቻችን ቆርጠው የገቡበት ሌላ ቦታ ስለማያድሩ በዚህ ቦታ ስለሚያድሩ ነው እንጂ በዓሉ አለቀ ብለን አይደለምና በአባቶች ተባርኳል። ከዚህ በኋላ እግዚአብሔር በፈቀደ በተለይ በነገው ዕለት ሰፊ ፕሮግራም ስለሚኖረን ያንን ፕሮግራም እናካሄዳለን። አሁን ግን ለዚህ ለተሰበሰበው ሕዝብ እስካሁን ድረስ ፀሐዩን ሙቀቱን ችላችሁ ተቋቁማችሁ የቆያችሁትን እናንተን ለማሰናበት በመካከላችን ያሉ ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ዋና ኃላፊ ይህን ሕዝብ ብፁዕነቶ ባርከው ምክር ሰጥተው እንዲያሰናብቱልን ወደትና እጠይቃለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጢሞቴዎስ የዳውሮ የከምባታ የአለባና ጥንባሮ አህጉረ ስብከት ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመሪያው ኃላፊዎች፣ የዚህ ሀገረ ስብከት የክፍሉ ኃላፊዎችና ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አግኝተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የቀራንዮ አደባባይ አስራት ልጆች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ የሀገር ሽማግሌዎች ፍጹም በሆነው በእግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? የዘመናት ንጉሥ ዘመናትን አሳልፎ የሚኖር ልዑል አምላካችን እግዚአብሔር የአባቶቻችን አምላክ በዕድሜያችን ላይ ይህችን ሰዓት ጨምሮ ያቆየን እግዚአብሔር የተመሰገነ ይሁን። ይትፌሳህ እግዚአብሔር በተግባሩ፣ እግዚአብሔር በፈጠረው ፍጥረት በሰራው ስራ ይደሰታል ደስም ይለዋል እንዳለ ቅዱሱ እግዚአብሔር እኛም በመፍጠሩ፣ እግዚአብሔር ፍጥረታትን በመስራቱ፣ እግዚአብሔር መላእክትን በመፍጠሩ፣ እግዚአብሔር ሰማይና ምድርን በማዘጋጀቱ፣ እግዚአብሔር የሚታየውንና የማይታየውን በመፍጠሩና በማዘጋጀቱ ደስ ብሎታል፣ ደስ ይለዋል። እንደዚሁም እኛ በአርአያ እግዚአብሔር የተፈጠር የእርሱ ልጆች፣ የእርሱ ቤተሰቦች እርሱ ባሳየን እሱ በጀመረው የሥራ መንገድ እንደዚህ ለቤተ ክርስቲያን፣ ለሀገር፣ ለወገን፣ ለታሪክ የሚቀር ሥራ ስንሰራ ሕፃናት በሕፃንነታቸው በልካቸውና በመጠናቸው ሲሰሩ፣ ወጣቶች በወጣትነታቸው ሲላላኩ ሲያገለግሉ፣ ጎልማሶችም እንደዚሁ በእውቀታቸው በሀብታቸው በጉልበታቸው ሲሰሩ፣ ሽማግሌዎችም ለሀገር ለወገን ለቤተ ክርስቲያን ሲሰሩ ቆይተው አሁንም የሽምግልና ሥራ ሲሰሩ እግዚአብሔር ደስ እንዳለው እኛም በምንሰራው በምንወጣበት በምንወርድበት በበጎ ሥራችን ሁሉ ደስ ይለናልና ለዚህች ቀን ለዚህ ሰዓት ያደረሳችሁ ከብፁዕነታቸው ጀምሮ በጉልበት በእውቀት በሀብት በጊዜ ወጥታችሁ ወርዳችሁ ይህን የመሰለ መንበረ ጵጵስና በማዘጋጃታችሁ በመስራታችሁ በዚህም በሌላም ቦታ ሆናችሁ በሀሳብ በጉልበት በእውቀት የረዳችሁ ሁሉ እግዚአብሔር በስራው ደስ ይለዋል እንደተባለ እናንተም በሰራችሁ ስራ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ስለዚህ ሕፃን አባቶችም ረጅም ጉዞ ተጉዘው እናንተም እዚህ ደግሞ ስትጠብቁ ቆየታችሁ። ድካም ስላለ ሰፊ ፕሮግራም ነገ ስለሆነ ለዛሬው እንኳን ደስ አላችሁ እንኳን አደረሳችሁ ብላለሁ። አመሰግናለሁ። እግዚአብሔር አምላክ ሆይ እናመሰግንሃለን። ቅዱስ አምላክ ሆይ እነዚህን ሕዝብህን ባርካቸው ቀድሳቸው። ሀገራችንን ከጥፋት ሕዝቧን ከስደት ሰውርልን። አምላክ ሆይ በመከራ በጭንቀት በሕማም በእስር ቤት ያሉ ወገኖቻችንን በቸርነትህ በምሕረትህ ጠብቃቸው። ከመጥፎ ነገር ሁሉ ሰውራቸው። በሥጋም በነፍስም በመንፈስም
ሀገር የሚመሩ ሕዝብ የሚያስተዳድሩ መሪዎችን ልቦናውን፣ ማስተዋሉን፣ ጥበቡን አድላችሁ። አምላክ ሆይ ሀገራችንን ኢትዮጵያን ጠብቃት፣ ቅዱስ ቤተክርስቲያንን ጠብቅልን። ስለ እናቱ ስለ ድንግል ማርያም፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን መላእክት ብለን እኛንም ልጆችን ባርከን ቀድሰን። ሕፃናቱን አሳድጋቸው፣ ወጣቶቹን ከመጥፎ ነገር ሰውራቸው። ወላጆችን በዕድሜ በጤና በሀብተ በረከት ባርካቸው። አምላክ ሆይ ጊዜውን ባርከ ቀድሰ እስከዚህ ሰዓት ስላደረሰን ቀሪ ሌሊቱን ምሽቱን እንድትባርክልን በዓሉን ደስታ ፍቅር በረከት እንድታረግልን አቡነ ዘበሰማያት አባታችን ሆይ